የጊዮርጊስ አምላክ ይቅር በለን የጊዮርጊስ አምላክ ራራልን የጊዮርጊስ አምላክ ተለመነን የጊዮርጊስ አምላክ ይቅር በለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አዎ እንግዲህ ያው በኢትዮጵያም ሆነ በውጭ ያላችሁ ወንድሞቻችንም ሆነ እህቶቻችን ያው እንግዲህ ቤተክርስቲያን እንደምታዩት እንግዲህ ካፈረሰ ያው አመት እያስቆጠረ ነው ማለት ነው። እስካሁን ያው በአንዳንድ ውዝግቦችና ያው ትንሽ በገንዘብ ማጠን ማንኛውም እስካሁን ቆይቷል። አሁን ግን ያው በእናንተ ረዳትነት ማለት ነው ብረቱም ገብቶልናል። እንግዲህ በእናለሙ ይመር አሰባሳቢነት ውሃም እጥረት ነበርና አሁን ያው ጉድጓድ ቆፍረን ጆንበሬ አንጥፈናል። አሁን ሚያዝያ 23 ቀን የመሰረት ድንጋይ እንጥላለን ብለናል። ያው ከዛም በኋላ ስራውን ቀጥለን እንደምንሰራ መሰረቱን እንግዲህ ቢያንስ እስከ ሰኔ እና እስከ ሐምሌ ባለው ድረስ እናወጣለን ብለን አስበናል ማለት ነው። አሁን እንግዲህ ያላችሁ ቤተሰቦች በውጭም ሆነ በማንኛውም ያላችሁ እንግዲህ የቅዱስ ጊዮርጊስ ረዳት የሆናችሁ አሁንም ረዳትነታችሁ እንዲያቆምብን ያው ከእናንተ ጋራ እድሜያችሁን እየለመን ጸሎት እያደረግን እናንተን አንደበት ነው የምንመለከተው ማለት ነው። አሁንም እርዳታችሁ እንዲያቋርጥብን ቤተክርስቲያናችን ያው እንግዲህ ቅዱስ ጊዮርጊስ ያው ሐረባ ዕቃ ቤት ነው ተቀምጦ ያለው ማለት ነው። እኛ እንግዲህ እንደው በአጭር ጊዜ ተሰርቶ ወደ ቤተ መቅደሱ እንዲገባልን የሚል ፍላጎት አለን። እንግዲህ ከእናንተ ጋር ሆኖ ቅዱስ ጊዮርጊስ ሲጨምርበት የሚል ነው። ወንዲያል እናባላለሁ የጋኖ ቅዱስ ጊዮርጊስ የህንጻ ኮሚቴ አሰሪ ሰብሳቢ ነኝ። ማለት የምፈልገው በሚያዝያ 23 ቀን የመሰረት ድንጋዩን ለመጣል ስለፈለግን እስካሁንም እየረዳችሁን ያላችሁ ወንድሞቻችን እህቶቻችን አሁንም ለቀጣይም እያገዛችሁን እና እየረዳችሁን ያላችሁ በዚያ ጊዜ በቦታው ላይ ተገኝታችሁ ሚያዝያ 23 ቀን የመሰረት ድንጋዩ ሲጣል የደስታው ተካፋይና በዓይን እንድትአይሉን እያልኩኝ ጥሪዬን አስተላልፋለሁ። ወደ ስራ ልንገባ ስላሰብን ህንጻውንም ለመስራትና ለመጀመር ስላሰብን እስካሁን ድረስ በድልድልና በእንትን ላይ ስላለነ አሁን ድልድሉን ማጠናቀናል። ሚያዝያ 23 ቀን የመሰረት ድንጋዩ ተጥሎ ወደ ስራ ልንገባ ነው። በዚያ ጊዜ የሚመቻችሁ ወገኖቻችን በቦታው ላይ እንድትገኙልን እያልኩኝ መልእክቴን አስተላልፋለሁ። አመሰግናለሁ። ያው እንግዲህ የምታዩት ይሄን ሁሉ ተዝረከረከውን አሁን ይሄን ሁሉ ያጸዳዳን ነው ማለት ነው። አሁን ይሄን አጸዳድተን ማለት ነው ያው የመሰረት ድንጋዩን እንግዲህ ሚያዝያ 23 ቀን እንጥላለን ብለናል ማለት ነው። እንግዲህ ቅዱስ ጊዮርጊስ ያሳካው እሱ ይጨመርበት እያልን ማለት ነው። ያው የምታዩት ይሄን ሁሉ አሁን ሰሞኑን አጸዳድተን ይሄንን እንላለን ማለት ነው። እሺ ያው እንደምታዩት አሁን ይሄ ውሃ ቆራ ውሃ የለንም ነበረ። ውሃ ስናጣ ውሃ ቁር ጆንበሪ በመግዛት ማለት ነው። ያው እንደምታዩት አሁን አቁረን ጆንበሩን አንጥፈናን እንግዲህ ያው ዝናብ ነው የምንጠብቀው ውሃ እንዲሞላበት ማለት ነው። ያው ቤተክርስቲያኑም ጽላቱ ያለበት ነው ያው የምታዩት ማለት ነው። ያው ካረባ እንትን ነው ያለው። እኛውም በጣም በቃ እየተሳቀቅን ነው ያለ ነው። በቃ እንደው እንደዚህ ሆኖ እያልን የሚመጣም ሌላው ቦታ ራሱ እዚህ አስቀምጣችሁ በቃ እዚህ ተቀምጦ ምናምን የሚል ነገር ስለሚለን ማለት ነው። አሁን እኛ በቃ በሁሉም በቅዱስ ጊዮርጊስ እርዳታ በእናንተ በቃ እናንተ ጋር ተጨምሮ እናንተን ረድቷችሁ በቃ ቶሎ ቤተክርስቲያኑ በቅርብ ጊዜ ተሰርቶ ወደ ቤተ መቅደሱ እንዲመለስልን የሚል ነው እንትን የምንለው ማለት ነው። ያው የምታዩት ቦታው በጣም አስቸጋሪ ነው ያለው። እንግዲህ የምታዩት ድርቶ ቤት ነው ያለው ማለት ነው። እኛ ቤታችን ሐሙቅ ቤታችን ተቀምጠን ማለት ነው። ቅዱስ ጊዮርጊስ ግን ስንት የሚራዳ ስንት ኃያላን ሰማዕት እንደዚህ ካለ ቤት ተቀምጦ በጣም አጸያፊ ነገር ስለሆነብን ማለት ነው። እሺ ያው እንግዲህ እስካሁን ድረስ የተራዳችሁን ያለውን ብረትም ሆነ ያለው ቆርቆሮ እየደረሰን ነው። አሁን ደግሞ ለዚህ ለስራ የሚያስፈልገን ነው አንደኛ ጣውላ፣ ሁለተኛ ሲሚንቶ፣ ሶስተኛ ጠጠር፣ አራተኛ አሸዋ። እነዚህ ማቴሪያል ስለቀሩብን እንድትተባበሩን እንፈልጋለን። እኛም ባጭር ጊዜ ይሄንን ህንጻ ሰርተን ታቦታችን የተቀመጠበት ቦታ አረባ ስለሆነ ወደ ስራ እንድንገባ እንድትረዱን እንፈልጋለን። ያሉት ጎዴሎች እነዚህ ናቸው። እነዚህን ጎዴሎች እንድታግዙንና እንድትረዱን እንጠይቃለን። አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኔ ቄስ ደርሴ ደጉ እባላለሁ። የህንጻ ኮሚቴ ጸሐፊ ነኝ እና ለሚያዝያ 23 የመሰረት ድንጋይ ለማስጣል ስለፈለግን አሁን እስካሁን የረዳችሁን ሰዎች እግዚአብሔር ይባርካችሁና አሁን እስከ መጨረሻው ድረስ ቅዱስ ጊዮርጊስ ይጠብቃችሁ። አሁንም ደግሞ የጎደሉን ነው ጣውላ፣
ጠጠር፣ አሻዋ እነዚህ ጎደሎ ስላሉብን ያው ደግሞ ለወደፊትም ያለውን ደግሞ የጎደለውን ሁሉ እያየነ ደግሞ ስለምንነግራችሁ ባለው አቅም እንግዲህ እነዚህን ያው ተባበሩና እንድትልኩልን ቅዱስ ጊዮርጊስ ይራዳችሁ። እና ይጎደሎ አሉብን መሰረተ ድንጋዩን አስጥለነ ወደ ስራ በአስቸኳይ እንዲን እሺ ያው እንግዲህ ካነ አለማየሁ ይመር እንደደረሰን መረጃ ማለት ነው ያው ወለተ ሰንበት 20 ባኮ ምስማር ገዝታ ልካልናለች ማለት ነው። በጣም እናመሰግናለን። ቅዱስ ጊዮርጊስ ከአንቺ ጋር ይሁን እያልን በጣም ነው የምናመሰግነው። በተጨማሪ ደግሞ መቅደስ የምትባል ልጅ ያው 5000 ብር ከደቦት ናት ተብሏል ልካልናለች። ያው ካነ አለማየሁ ይመር መረጃ ደርሶና ማለት ነው። በጣም እናመሰግናለን። ቅዱስ ጊዮርጊስ ከእናንተ ጋር ይሁን። ቅዱስ ጊዮርጊስ ያበረታታችሁ። እግዚአብሔር ያው ደግሞ እንግዲህ ሀብትና ጤና ይስጥልን እያልን እናመሰግናለን ማለት ነው። ቅዱስ ጊዮርጊስ ከእናንተ ጋር ይሁን። እሺ ያው እኔ አቃኔ ታደሰ እባላለሁ። ዙሮ ለቅዱስ ጊዮርጊስ ከቦታው ላይ ተወላጅና ኗሪ በመሆኔ ዛሬ 23 ኪሎ ሜትር ዝቅ ብዬ ወደ ሳንቃ ብኖርም ስንቱ እናቶች ስንቱ አባቶች ያረፉበትና እንደው ዙሪያ ገባውን ቁጥር ስፍር የሌላቸው ቤተሰቦቻችን እዛ በመገኘታቸው ቦታውን ያለማስለቀቅ ነባሩን ቤተክርስቲያን ወደ ህንጻ ለመስራት ዝግጁ ሆነን ቃል በገባነው መሰረት አሁንም ከጉልበቴ ሰገንዘቤ ብዬ ቃል እንደገባሁት እየሄድኩ እገኛለሁ። ነገ ወዲያም ቤተክርስቲያኑ ተሰርቶ አልቆ እስከሚገባ ድረስ የመሰልቸት ጸባይ የመርከም ጠባይ እንደማያላይ ቃል ገብቼ ባለሁበት እየሰራው እገኛለሁ። ለነገር ግን ቤተክርስቲያኑን እንስራ ካልነ ይሄው 2ኛ ዓመት እያለፈን ስለሆነ ቃል የገባችሁን ወንድሞቻችን እህቶቻችን እንዲሁም ብዙ አልፎ ተርፎ በሃይማኖትም ዙሪያ ላይ የማይመለከታቸው ለጊዮርጊስ ቃል ገብተው እያስገቡልን ስለሆነ አሁን በጠጠር ባሻዋ በጣውላ ጥረት ብረቱ ገብቶ ሰው ዝግጅት ሆኖ ለውሃም ውሃቁር ኬንዳ በማንጠፍ ዝግጁ ሆኖ መሰረቱ ሳይወጣ ይሄው 2 ዓመት እየሆነው። አሁን ነገ ግን የሞት የሽረት ከህብረተሰቡም ከኮሚቴውም ተግባብተን እንደስከዛሬው አንዱ በእንጨት ነው አንዱ በህንጻ ነው የሚለው ወቀርቶ ሁሉም ቃል ገብቶ ተፋፉም ወደ ስራ የገባበትና ሚያዝያ 23 2017 የመሰረት ድንጋይ በመጣል ምርጥ ወንድሞቻችን እና አለማየሁ ሰማው አሰርተው የላኩትንም ነበረድ በትክክል አስቀምጠን ግንባታውን እስከ ሐምሌ ድረስ መሰረቱ እንዲወጣ ቃል ገብተንና ወኒ ይዘን ስለገባን ወደ ኋላ ያላችሁ እውነት ነው ወይ እያላችሁ የዘገያችሁ ወንድሞቻችን እንድታስገቡልና በጊዮርጊስ ስም እጠይቃለሁ። የሞት የሽረት አድርገን ግንቦትና ሰኔን መሰረቱ አልወጣ እንደ አዲስ 2ኛ ዓመቱ ስላለቀ ፍቃዱ እንደ አዲስ እድሳት ልንጠይቅ ነው። አንድ ነገር ሳኒ ስለከረምነ እጥረታችን ይችናት ጠጠሯን አሸዋዋን ጣውላዋናትኝ የከበደኝ ነው እንጂ ሁሉ ነገር እናንተ በላካችሁ ገንዘብ የገባና ህዝቡም ወኒ ይዞ ለስራ ቃል ገብቶ የተነሳበት ስለሆነ ህንጻው ተጀምሯል። ቃል የገባችሁ ወደ ኋላ አትበሉ። በጊዮርጊስ ስም እስከ ሚያዝያ 23 ማቴሪያልን አጠናቀን ለመገኘት ዝግጁ ስለሆነ እጃችሁን ቃላችሁ የገባውን እጃችሁ ቢለግስልን የሚል የአክብሮት ጥያቄ ለሀገር ተወላጅ ለሃይማኖት ተከታይ እንዲሁም በጎ አድራጎት ለማድረግ ከሃይማኖት ውጭ ያላችሁም ጥሩ ወንድሞችና እህቶች ስላላችሁ እድሜያችሁን ያስረዝመው እያልኩ ማሳሰቢያን ይጨርስ። ለዚች ቤተክርስቲያን ለማጠጫም ሆነ ለምንም ሆነ ይረዳንም በማለት ለጊዜው አሁን ያው በዚች መልኩ ቆፍረና አሁን ይቺ ትረዳናለች ብለን ነው አሁን የቆፈርናትና አተያያችኋት ነው። እንግዲህ ባለው ማቴሪያል ያው ቅዱስ ጊዮርጊስ ሲከተላቸው እሱ ይጠብቃቸው። ያው ባለው ሁኔታ እንድትረዱና ነው። ያው እንደምታዩት ማለት ነው። ያው ቦታችን
ውሃ ችግር አለብን። በጣም ውሃ ችግር ስላለብን ማለት ነው እንኳን ለህንፃ መስሪያ ለምንጠጣውም በጣም አስቸጋሪ ስለሆነ ማለት ነው ይሄርን በገደል ቦታ ነው የምንቀዳው። ግን አሁን ለቤተክርስቲያኑ አማራጭ ውሃ የሚመጣበት ቦታ ስለሌለ አማራጭ ስናጣ ይሄው የምታዩት ይሄንን ጆንበሪ በመቆፈር ህዝቡን አበረታተን ማለት ነው። ይሄ ጆንበሪ አሁን የተወሰነ ውሃ እያያዘልን ነው። ውሃ ይሄ ካሞላልን አሁን በቃ ነገ ሚያዝያ 23 ቀን እንግዲህ መሰረት ድንጋይ ከጣልን ከዛ ቀጥለን ወደ ስራ መንገባ መሆኑን ይሄንን ነው ያዝነው ማለት ነው። ያው እንደምታዩት አሁን ይሄንን ቆፍረን ውሃ እያጠራቀምን ነው ማለት ነው። ከየትም ቦታ ውሃ ማምጣት ስለማይቻል ያው በእኛው በጉልበታችን የሚሰራ ነገር ጆንበሪውን በመግዛት ማለት ነው ይሄንን ውሃ እያጠራቀምን እንገኛለን። አሁን በቃ ከዚህ ቀጥለን እንግዲህ ወደ ስራችን ነው የምንሰለፈው ማለት ነው። ያው ከሚያዝያ 23 ቀን መሰረት ድንጋይ ከጣልን በኋላ ከዛም በኋላ ስራችንን ቀጥለን ወደ መሰረት ወደ ህንጻው ነው የምንገባው ማለት ነው። እንግዲህ ቅዱስ ጊዮርጊስ እሱ ከእናንተ ጋር ሆኖ እንግዲህ እናንተን የእህቶቻችን ወንድሞቻችንን ልገሳ ነው እንትን የምንለው ማለት ነው። በአጭር ጊዜ እየለገሳችሁልን ያለውን ነገር ጽላታችንን ወደ ቤተክርስቲያናችን አስገብተን እንድንደሰት ለእናንተም ጸሎት በሌትም በቀን እየጸለይን እድሜያቸውንና ጤናቸውን ስጥልን እያልን ነው ለእናንተ ነው እንትናችን ማለት ነው። እናመሰግናለን። ምን ሊጠቅመኝ